ሶፋ ስትገዙ ሳይገባችሁ ከልክ በላይ እንዳትከፍሉ እነዚህን 5 ነጥቦች በማወቅ ከአብዛኛው ገዢ አንድ እርምጃ መቅደም ትችላላችሁ። እነዚህም አንደኛ ፍሬሙን በደንብ እዩ። ፍሬሙ በደንብ ከደረቀ ጠንካራ እንጨት ካልተሰራ ሌላው ነገር ሁሉ ከንቱ ነው። ይህም ማለት ሶፋችሁ ለ2 ዓመት ብቻ እንዲኖር ወይንም ለ10 ዓመት በደንብ እንዲያገለግል የሚያደርገው ዋናው ልዩነት እዚህ ጋር ይመጣል። ሁለተኛ የስፖንጅ ትራሶቹን ተመልከቱ። አብዛኛውን ጊዜ ትኩረት የምታደርጉት ስፖንጁ ምን ያክል ለስላሳ ነው የሚለው ላይ ሊሆን ይችላል። ነገር ግን ዋናውና ወሳኙ ነገር ዴንሲቲው ነው። ጥራት የሌለው ስፖንጅ ሾሩም ውስጥ ስትሞክሩ ደስ ይላል፣ ከ1 ዓመት በኋላ ግን መበላሸቱ አይቀርም። ሶስተኛ ጨርቁን በደንብ አስተውሉ። በእጃችሁ ሲነካ የሚሰማችሁ ልስላሴ ብቻ አይታችሁ አትወስኑ። በተለይ ልጆችና የቤት እንስሳት ካሏችሁ ቶሎ የማይቆሸሽና የማይቀደድ ጠንካራ ጨርቅ መምረጥን መሰረት አድርጉ። አራተኛ ሶፋው ሰስፔንሽን ከስፖንጁ በታች ድጋፍ እንዳለው በደንብ ጠይቁ። ይህም ጥራት ያላቸው ስፕሪንጎች መኖራቸው ሶፋው ጥሩ ድጋፍ እንዲኖረውና እንዳይሰረጉድ ለረጅም ጊዜም እንዲቆይላቸው ያደርጋል። አምስተኛና የመጨረሻው ፊኒሺንጉ በደንብ ተመልከቱ። እዚህ ጋር ነው እንግዲህ እኛን ለየት የሚያደርገንን የአሰራር ወጥነት፣ ጥንቅቅ ያለ ፊኒሺንግና በጊዜ ሂደት እንከን የማያሳይ ጥራትን የምታገኙት። ጄም ፈርኒቸርን እንደነዚህ የመሳሰሉ የተለያዩ የሶፋ ቲፖችን ለማግኘት ገጻችንን ፎሎ አድርጉ።